ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይ ሲናገር ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛላችሁ ነውና ራዕየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው ይድየዘብ ማን ነው የተረጎመው? ወይ ግሩ ራዕየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንደተቀድም መጽያ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይሄን ይተረጉማል። ያለ ጊዜው፣ ያለ ንባቡ፣ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ መጽሐፍ ቅዱስ ሆኖ እንዲቆይ ህልውናውን የጠበቀችለት እኮ ቤተክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም። የቤተክርስቲያን ምልክት ሥጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያቺ ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። የማያምኑ ሰዎች ለምን ቁጥራቸው በዛ አትበል። ወርቅ ጥቂት አሸዋ ብዙ እንደሆነ የታወቀ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድኅነታችን ምክንያት ናትና ቅዱስ መስቀሉ ቅዱስ ሥጋው የተፈተተበት ክቡር ደሙ የተገኘበት ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን መላከ መዊ መምህር ሰሎሞን አብርሃ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በቸርነቱ በቅዱስ ቦታው ያቆመን አምላካችን ስሙ የተመሰገነ ይሁን እና ደግሞ አሁን ቁጭ በሉ። እሺ፣ እግዚአብሔር አሁን አንድ ጊዜ ተረጋግታችሁ ቁጭ በሉና ትምህርታችን እንቀጥላለን ማለት ነው። ስለዚህ ካሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን። አሜን ግን በሉ። አሁን ደግሞ የምንማርበትን የልቡናችንን ደጅ እግዚአብሔር ደግሞ ይክፈትልን። አሁንም አሜን በሉ። አዎ ትናንትና ተማምረናል። እንደምታስታውሱት በእግዚአብሔር ፈቃድ ትናንትና የሆነ ርዕስ መርጠን አንድ የመጽሐፍ ቅዱስ ክፍል መርጠን እንማማራለን ስንል በመግቢያው ብቻ ብዙ ጊዜ በመውሰዳችን ርዕሱን ሳንነካው ቀርተናልና የምንማማረው በትናንትናው ርዕስ ነው። የትናንትናው ርዕስ ነው። ምክንያቱም መጀመሪያ ጊዜያችን የጨረስነው በመግቢያው ነው። ርዕሱን አልተማርነውም። ደግሞ በቤተ ክርስቲያናችን አንድ ብሂል አለ። ኃይለ ቃል ተናግሮ ሳይተረጉም የሚሄድ መምህር ክፉ መምህር ይባላል።
ደግ መምህር የሆነ እንደሆነ ሳይተረጉም አያልፍምና ይላል ትርጓሜያችን። ሊቅ ደግ ሊቅ ከሆነ ሳይተረጉም አያልፍ፣ ክፉ መምህር ከሆነ ሳይተረጉም ይሄዳል ማለት ነው። ስለዚህ ጥቅስ ትነግሬ ሳልተረጉምላችሁ ብሄድ ክፉ መሆኔ ነውና ርዕሱንም አሁን እንማማራለን ነው። ሌላ ርዕስ እንምረጥ ከፈቀዳችሁ እንምረጥ። አንመርጥም፣ ምክንያቱም የትናንትናው ምን ሆነና። ስለዚህ ርዕሱን ተመርጧል፣ አልነካነውም፣ እንማማራለን። እግዚአብሔር ያስተምረን፣ እግዚአብሔር ያስተምረን። ርዕሳችን ምንድነው? የእግዚአብሔርን ቤተ መቅደስ ለካው በሉ እስቲ ወንድሞቻችን ብቻ፣ መጀመሪያ ወንዶች ብቻ በሉ የእግዚአብሔርን መቅደስ ለካው በሉ። አሁን ደግሞ እህቶቻችን በሉ። እስኪ አንድ ላይ በሉ። እሺ የእግዚአብሔርን መቅደስ ለካው። ራዕየ ዮሐንስ ምዕራፍ 11 ላይ ቁጥር 2 ላይ ያለ ኃይለ ቃል ነው። ራዕየ ዮሐንስን በምን ሁኔታ እንዳየው ቅዱሳን ምን አይነት ዕውቀት እንዳላቸው ትናንት ተነጋግረናል። እግዚአብሔር በመገለጥ ዕውቀት ቅዱሳንን እንዴት እንደሚመግባቸውና ከእንዴት ያለ መገለጥ ደርሶ እንደጻፈው ተነጋግረናል። ይሄ ራዕየ ዮሐንስ የሚባለው መጽሐፍ እጅግ በጣም ድንቅ የሆነ ሙሉ በሙሉ ራዕየ ዮሐንስ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል የታውቆ የሚጨረሰው መንግስተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግስተ ሰማያት ስንገባ ነው የምናውቀው። አብዛኛው እንግዲህ በቤተ ክርስቲያን ዕውቀት ብዙ ደረጃ አለው። በትምህርት የሚገኝ ዕውቀት አለ፣ በጊዜ የሚገኝ ዕውቀት አለ፣ በብቃት የሚገኝ ዕውቀት አለ፣ በሞት የሚገኝ ዕውቀት አለ፣ ክርስቶስ ሲመጣ የሚታወቅ ዕውቀት አለ፣ መንግስተ ሰማያት ስንገባ የምናውቀው ዕውቀት አለ፣ ገነት ስንገባ የምናውቀው ዕውቀት አለ። ስንት ሆነ? አላዛችሁትም? በቃ ድገማ አንድ ጊዜ። በትምህርት የምናገኘው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ፣ በብቃት የምናውቀው ዕውቀት አለ። ስንበቃ ነው ስንበቃ በብቃት የምናውቀው ዕውቀት አለ፣ በሞት የምናውቀው ዕውቀት አለ፣ በገነት የምናውቀው ዕውቀት አለ፣ ክርስቶስ ሲመጣ የምናውቀው ዕውቀት አለ፣ መንግስተ ሰማያት ገብተን የምናውቀው ዕውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ተናግረን ነበር። ይሄ 7 ይገጥምልናል እየሄደ እንዳያችሁ ፍጹሙኑ ማለቱ ነው። ፍጹሙኑ ማለቱ ነው። እግዚአብሔር ፍጹም ያርገን። ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማቸዋል። ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተክርስቲያኒቱ ከስራለች ማለት ነው። ቤተክርስቲያን የኔ ልክ አይደለችም እኮ እኔ አስተምሪያችሁ ቤተክርስቲያኒቱን አውቃችሁ ከጨረሳችኋት ቤተክርስቲያኒቱ ዳናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለቱም የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት ዕውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋንዮስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር ዕውቀት ለልጅነት ያህል እንማራለን።
ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባህሪ ለልጅነት የምትሆነንን ዕውቀት ተጨልፋ እንማራለን። ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋኒዎስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው ዕውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምን እንደሚባል ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እንደኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው ያወቁት ዕውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኩ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስብሐቲሁ ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው። እና ዕውቀትን ልጨርስ እንደማለት ያለ ስግብግብነት የለም። ዕውቀትን የሚጨርሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዛሬ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶቼ ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም ምንም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይሄ ከንቱ ሁሉ ለምን እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀውም። ካወቅነውማ እግዚአብሔር አይደለም። እግዚአብሔርን አንድ ልዑል ራስ ካሳ የሚባሉ አንድ ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ቀራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርልዎት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርልዎት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም። እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ 2 መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው ዕውቀት ትምህርት እንኳን 4ቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያችን የተጀመረችው ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባል በቃ ያችን ተማር። ገና እኮ ምኒቱንም እንኳን አልቀመስናትም። ያንን ጨርሶ ደግሞ ገና ቆይ የጊዜ ዕውቀት አለ ደግሞ የጊዜውን ይቆያል። በጊዜው ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምን አደረግ መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተኸው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ ዕውቀት አለ ማለት ነው። ስንሞት የምናውቀው ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም
እንዴት ነው እየተሰቃዩ ነው? ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ ረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አትጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተኸው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይሄም ያው ነው ማለት። ስንሞት የምናውቀውን ዕውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋል? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥ። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ። አሁን በግቢ ጉባኤ በሰንበት ትምህርት ቤት በጽዋ ማህበራት የሚጠየቅ ጥያቄ አለ። ዝም ብሎ የማይጠየቅ የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣ እንዴ? እንዲሁ እኮ እንደ አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ ዕውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ ዕውቀትን ሁሉ በሉ ለማን መተው አለብን አለ? ለእግዚአብሔር መተው አለብን ዕውቀትን። በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ በወጡ በርዷል። የሚታ ይበቃዋል። እስራኤል በርዷል አይሻልም? እንዳያችሁ ብዬ ነው። በዚያ ደግሞ የምታረጉት አይታወቅም እኮ። ስለዚህ ምንድነው እያሉ እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። ክርስቶስ የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩ። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። የተረፈውን በምን አቃጥሉት? አቤት በእሳት። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ ዕውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላው ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ነው። ለእግዚአብሔር ተውለት፣ የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ ዕውቀት ያከብራል። እዚያው ላይ የመገለጥ ዕውቀት አለ። እሱ በቅቶ ተቀድሶ ያይኑ ሞራ። ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። ከዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁ ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናደግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግስተ ሰማያት ስንገባ የምናውቀው ዕውቀት አለ። አዲያራ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚንጋጋ ብድግ ብሎ ሰው ምን ይላል መሰለህ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል። ረተው ጎበዝ ማምላክ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል? እስቲ ንገሩ።
ኑና እንግዲህ ሰርጀሪ ልስራችሁ ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? ያለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈልገው? ለምንድን ነው ትምህርት ስልጠና ያስፈልገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድነው የሚባለው ረዳት ሐኪም ሆኖ ደግሞ ይለምዳል ማለት ነው። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው። በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ። ስለዚህ ነው መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንት እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ አለ። በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራችሁ። ምንድነው የበጎች በር የተባለ መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድነው ካላችሁኝ ተመልከቱ፣ ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምኑ ላይ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀቡኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቋል። የበግ ለምድ ያለው ምንድነው? ጥቅስ ነው፣ የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንደው ቅዱስ ጳውሎስ እኮ እናንተ ማምላክ የቆሮንቶስን ደቀ መዛሙርት እንዲህ ያላችሁ ርቱ ተታገሱነ። ኧረ ተው የቆሮንቶስ ሰዎች ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዴ ያላቸው ቅዱስ ጳውሎስ። ስለዚህ መታገስ የጊዜውን ለጊዜ የብቃቱን ለብቃት የሞቱን ለሞት በምጽአት የምናውቀውን በምጽአት የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን። ስለ ራእየ ዮሐንስ እንደው ጥቅል ነገር ነግራችሁ ነውና ራእየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው ይዘብ ማን ነው የተረጎመው? ወይ ግሩ ራእየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንደተቀድም መጽያ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይሄን ይተረጉማል። ያለ ጊዜው ያለ ንባቡ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ ምን ይባላል? ትንሣኤ ልቡና ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምን ብሎ ይመልስልናል? እለትነብሩ ተንስኡ የተቀመጣችሁ ተነሱ ይላል። ምን ይላል?
የተቀመጣችሁ ተነሱ። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሶስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። አሁን ትንሣኤ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው ከዚያ ነው መነሳት። ትንሣኤ ይሏል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራት ኃጢአት ያላችሁ፣ በኃጢአት አልጋ ያላችሁ በንስሐ ተነሱ። በሐኬት በአራት ሐኬት ያላችሁ፣ በስንፍና አልጋ ያላችሁ በትጋት ተነሱ። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት ነው አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ፣ የሚያነብ ተኝቶ፣ የሚያጠና ተኝቶ፣ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል ማለት ምንም እኮ በእውነቱ ማለት ነው። እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም ዕውቀት የለም፣ በስጋውም ዕውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ ዕውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስቲ አምጡ፣ እስቲ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰም። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። በቀርዝ ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው የምነግራችሁ ማለት ነው። እርግጡን ነቢያት ሐዋርያት የተናገሩትን አባቶቼ ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ቆይ መምህሮቻችን ይምጡ በሉ እንጂ እውነቴን ነው። እኛ አይደለንም እኮ መምህሮቻቸው፣ እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምህሮቻቸው። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ስጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንዲሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያቺ ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደል እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። ስለዚህ ወገኖቼ ራእየ ዮሐንስን ከቤተ ክርስቲያን ተምረን በጸሎት ተምረን ኋላ ሙተን የምናውቀው ነውና ማንም ሊተረጉምልን አልተፈቀደለትም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት ዕውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዴ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለው። ተመትሮ የሌለባትን በፍሰት የመጣችውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። አዳም አጥባትኪ እህቴ መራት፣ ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው።
እናት ልጅ ስታሳድግ ሁለት ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና አዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሶስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ ሶስቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣ እውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ህልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላል ጣዕሙ ወታይምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደ ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ነውር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራዕየ ዮሐንስ ምንክ ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይ ሲናገር ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግስት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቆሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግስቲቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ ይል ባህር ጥየው ላንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ አለው። እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግስት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራዕየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን ይዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ ያነብባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን። ይሄ ምዕራፍ ይሄ ጥቅስ እየተጠቀሰ ዝም ብሎ ዛሬም ሊያደር ነው መሰል። ወደ ርዕሱ ልምጣ። ስለዚህ ርዕሱ ምን ይላል? እስኪ አንድ ጊዜ ድገሙልኝ። የእግዚአብሔርን ቤተ መቅደስ ምን በለው አለ? ለካው። እንዲህ ይላል ወመጠወኒ ህለተ ወርቅ ዘመጠነ በትር፣ ብትር የሚያክል የወርቅ ዘንግ ሰጠኝ ይላል። የምን ዘንግ? የወርቅ ዘንግ። ማን የሰጠው? መልአኩ። ለማን? ለቅዱስ ዮሐንስ።
በምን በራእይ የወርቅ ዘንግ ሰጠኝ። ወይቤለኒ መጥን ቤተ መቅደሱ ለእግዚአብሔር የእግዚአብሔርን ቤተ መቅደስ ለካው፣ ወምስዋኦ መሰዊያውንም ለካው፣ ወሀበሂ ይሰግዱ ሎቱ የሚሰግዱትንም ሰዎች ለካቸው፣ ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለኝ ይላል። በደንብ አድርጋችሁ ስሙ። መቅደሱን ለካው አንድ፣ መሰዊያውን ለካው ሁለት፣ ሶስተኛ ደግሞ ምኑን ለካው ነው ያለው? የሚሰግዱትን ሰዎችም ለካቸው አለው። ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለው። ይህን ካለ በኋላ ደግሞ ምን ጨመረለት መሰላችሁ? ወባይቱ አጸደሰ ወጸናፌ ህድግ ወኢትመጥን፣ ነገር ግን እድሞውን አትለካው አለው። ምኑን አትለካው ነው ያለው? እድሞውን። ወይም ደግሞ ከአጥሩ ውጭ ያለ ነው ቤተክርስቲያኑ ይሄ ነው። ከአጥሩ ውጭ ያለውን ያኛውን እዚያ መሳለሚያው በር ወደዚያ ያለውን አትለካው አለኝ። ለምን? እስመተ ውበት ለአሕዛብ በዛ ሀገር ቅድስት፣ ያቺ ቅድስት ሀገር ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ ይላል። ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ። ወይ ከይድዋ 40 ወክሌተ አውርሃ 42 ወራትም አሕዛብ ይረግጧታል አለኝ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን ማለት ነው ይሄ? መቅደሱን ለካው ያለው አንደኛ የመጀመሪያው መቅደሱን ውስጠኛውን ክፍል ለካው ማለቱ ነው ይላሉ አባቶቻችን። ሁለተኛ ቅድስቱን ለካው ማለት ነው። ሶስተኛ ቅኔ ማሕሌቱን ለካው ማለት ነው። ይሄንን ለካው ማለት ነው። ሶስቱን ለካው አለው። ወሀበይ ይሰግዱ ሎቱ፣ ይሄን ቅኔ ማሕሌቱን ለካው፣ የሚሰግዱበትን ቦታ ለካው ያለው ቅኔ ማሕሌቱን ለካው ማለት ነው። ተለካ። ምንድነው ይሄ ለካው ማለት? መቅደሱን ለካው። አሁን ይሄንን ሰው ጉባኤ ቤት ካልገባ በስተቀር በቤተ ክርስቲያን ትውፊት ካልተካተተ በስተቀር ይሄን ማንም ሰው ሊተረጉም አይችልም። መቅደሱን ለካው ማለት ምን ማለት ነው? እሺ ለካውት ምንድነው ትርጉሙ? መቅደሱን ለካው፣ ውስጠኛውን ለካው፣ ውጨኛውን ለካው፣ ውጩን ያኛውን ውጩን አትለካው። የወርቅ በትር ምንድነው ትርጉሙ? ይሄንን ተዋህዶ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ናት ከሐዋርያት ባገኘችው በፈሰሰላት ምስጢር የምታውቀው። አዲያ ምንድነው? እንግዲህ አንድ ትርጉም ልንገራችሁ። ውስጠኛው የተባሉ ቅኔ ማሕሌት ቅድስት መቅደስን የተመሰሉ እስራኤል ናቸው። ውጨኛው የተባሉ አሕዛብ ናቸው። ውስጡን ለካው ማለት ተመልከቱ፣ እስራኤል በቁጥር ጥቂት ናቸው ማለት ነው። የሚለካ በቁጥር የታወቀ ነውና የሚሰፈረው የእስራኤል ቁጥራቸው ጥቂት ነው ማለት ነው። ከዛስ ውጩን አትለካው ማለት ግን አሕዛብ ግን ቁጥራቸው ብዙ ነው ማለት ነው። አሕዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በስተናል፣ እየበዛን ነው፣ እያየን ነው፣ እናጠፋቸዋለን፣ እንደንፋባቸዋለን የሚባል ብዛት ለአሕዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ማለት በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል። አሕዛብ ግን ይበዛሉ። ይሄ ቀድሞ የተነገረ ነው። የአሕዛብ ቁጥራቸው ይበዛል። አዎ። ስለዚህ አትለካው ማለት አሕዛብ ያንሳሉ ብለህ አትጠርጥር። እንዲህ ያለ ግምት አትገምት። ለምን አሕዛብ በዙ አትበል። የማያምኑ ሰዎች ለምን ቁጥራቸው በዛ አትበል። ወርቅ ጥቂት አሸዋ ብዙ እንደሆነ የታወቀ ነው። ስለዚህ የማያምን ሰው ይበዛል። አዎ፣ ይሄንን እወቅ። አንድ ነው። ሁለተኛ ትርጉም ውስጡን ለካው ማለት እስራኤል ሀብታቸው ጥቂት ነው ማለት ነው። እስራኤል ሀብታቸው ጥቂት ነው። ክርስቲያኖችም በሀብት የከበሩ አይደሉም ማለት ክርስቲያኖች ሀብታም መሆን አይችሉም ማለት አይደለም። ቁም ነገራቸው ሀብት አይደለም ማለት ነው። ቁም ነገራችን ማን ነው? የመጀመሪያው ክርስቶስ እግዚአብሔር ነው። የመጀመሪያ ሐሳባችን ክርስቶስ ነው። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው ቅድም ሲነበብ እንደሰማነው አክሲዮን በዚያ ይመሰረታል። የንግድ ህብረት ይመሰረታል። ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም።
ኦርቶዶክሳዊ ተዋህዶ እንዲህ ናት። በሀብት ልትደህዩ ትችሉ ይሆናል። አዎ ትገፋላችሁ ነው። ከዚያስ ምን አለ ደግሞ ተመልኩ። ውጩን አትለካው ማለት የአሕዛብ ሀብታቸው ብዙ ነው ማለት ነው። በሌላ አሕዛብ ነው። ዛሬ የማያምኑ ሰዎች ሀብታቸው ብዙ አይደለም ነው? አይደለም ነው። በሀብታቸው ነው የሚመኩት። እናጠፋቸዋለን የሚሉት ሁሉ በሀብታቸው ሲበዙ፣ በቁጥር ሲበዙ፣ የአሕዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። እንዲህ ያለ ነገር ይበዛል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄን መሰረት አድርገህ አትመን ነው ከዛሬ ጀምሮ ሊለይል የሚገባ። በቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። እንደዚያ ነው። አሕዛብ በዙ፣ የመድኃኔዓለም ያለ ልናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። አነስን ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። ይሄ የታወቀ ነው። ብዛት ለነሱ ነው። ብዙ ወርቅ ጥቂት ወርቅ ያለው ሰው አሉ አባቶቻችን። ብዙ ብር ያለው ጥቂት ብር ያለው ተመልከቱ። ብዙ ነሐስ ባለው ጥቂት ነሐስ ያለው ብዙ ብረት ባለው ብዙ ብረት ያለው ጥቂት ብረት ያለው ብዙ ሸክላ ባለው እንዳይቀና እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነውም ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም። ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን መከርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምንጊዜም ያሸንፋል። ቁጥር ለክርስቲያን መሰረቱ አይደለም። ሀብት መሰረቱ አይደለም። አትስሩ አላልኳችሁም? እኔ የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሲያማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ ያለ ነው። ለካው የእናንተ ሁሉ ነገር በመጠን ይሆናል። ሌላው ያለ መጠን የሚበላ፣ ያለ መጠን የሚናገር፣ ያለ መጠን የሚለብስ፣ ያለ መጠን የሚያገባ፣ ያለ መጠን የሚመቸው ያ ውጭ ነው። ከእግዚአብሔር ረድኤት ውጭ ነው። የእግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው ማለቱ ነው። ሶስተኛ ትርጓሜ አላችሁ። እግዚአብሔር ከሁላችን ጋር ይሁን። መቅደሱን ለካው ማለት መቅደስ እናታችን ድንግል ማርያም ናት። መቅደሱን ለካው የተባለች እሷ ነው። ምን ማለት ነው? ድንግል ማርያም የተለካ ይታወቃል አይደል እንዴ? የተለካ ይታወቃል። ይሄ መጠኑ ይሄ ነው ማለት ነው። ታዲያ ምን ማለት ነው? ድንግል ማርያም ያለ ወንድ ዘር እንደምትጸንስ እወቃት። የእሷን መቅደስነት እወቀው። የድንግል ማርያምን መቅደስነት እወቀው። ምን ማለት ነው? ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህናት ነው። የሐዲስ ኪዳን ሊቀ ካህናት ከሆነ ሊቀ ካህናቱ ያገለገለባት መቅደስ ማናት? ድንግል ማርያም ናት። ክርስቶስ ሊቀ ካህናታችን ነው ይላል። አሁን ከኦርቶዶክስ አፈንግጦ የወጣው ሊቀ ካህናታችን ነው። በጣም ጥሩ። ሊቀ ካህናቱ አንድ ጊዜ ብቻ የገባባት መቅደስ ግን ድንግል ማርያም ናት። ወደ መቅደሱ የሚሄድ ሰው ሊቀ ካህናቱን አግኝቶ ከሊቀ ካህናቱ ተባርኮ እንደሚመለስ ወደ እመቤታችን የሄደ ሊቀ ካህናት ኢየሱስ ክርስቶስን ያገኘዋል። ኦ መቅደስ እንተባቲ ተክህነ እግዚአብሔር ይላል። ኤራቅሊስ የተባለ ሊቅ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። ማን ብቻ ላገለገለባት? እግዚአብሔር ብቻ ያገለገለባት መቅደስ። እግዚአብሔር ገብቶ ወደሷ ሊቀ ካህናት ይሆን ምንድን? ሊቀ ካህናት ሲያገለግል ልብሰ ተክህኖ ይለብሳል፣ ኤፉደ ቅኔውን ይይዛል፣ ካባ ላንቃ ይደርባል። ክርስቶስ ሊቀ ካህናት ነው። በዚህ ዓለም ካባ ላንቃ ያልደረበ ምንድን? ለምን ይመስላችኋል? የእሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው። ስለዚህ እመቤታችን የሊቀ ካህናቱ ልብሱ፣ የሊቀ ካህናቱ መቅደሱ ናት። ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው በሱ ነው። ሰብአ ሰገል በመጡ ጊዜ ወደ ቤተልሔም በመጡ ጊዜ ምንድን ነው የሚለው? ከእናቱ ጋር አገኙት ነው የሚለው። እስኪ በሉ ሁላችሁ ከማን ጋር አገኙት? አንትሙኒ ተሐውሩ ግድመ ግድመ ነው የሚለው። ዋነይ አሐውር ግድመ ግድመ፣ እናንተም ወዲያ ወዲያውን ትሄዳላችሁ፣ እኔም ወዲያ ወዲያውን እሄዳለሁ አለ እግዚአብሔር ይላል ነብዩ። እናንተም ወዲያ ወዲያውን
ክርስቶስ ያለ ከእናንቱ ጋር፣ አንተ ዳርዳሩን ብትዞር አታገኘውም። ያለ ከሱ ነው። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት፣ ሲመጣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነቱ። ይህንን ነው ማወቅ የሚገባል። ይህንን እወቅ። ውጩን አትለካው ማለት ነው። ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል ማለት ነው። ውጩን አትለካው ማለት ሌሎች ሴቶች ውጭ ማለት ከዚህኛው ውጭ የሆነ ማለት ነው። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ወዴት ታስተካክላታለህ? እንደሷ ናታቸው አትበል። ያለ ዘር የወለደችውን በዘር ከሚወልዱት ጋር፣ ኃጢአት የሌለባትን ኃጢአት ካለባቸው ጋር ኢይትካሎን ለአንስት ያውህዛ ሐሊበ ተመልከቱ። ዘእንበለ ተራክቦቶን ምስለ እደው ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን ተመልከቱ አምላክን በድንግልና ጡት አጥበታ አሳደገችው። ተመልከቱ ጋሉ ጋር ናችሁ። ዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ አሐዘ አጥባተኪ ወጠበው ሐሊበ ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ከዛስ ተመልከቱ ዘይሴሲ ተመልከቱ ለኩሉ ዘስጋ በብዝሃ ሂሩቱ አራቱን ባህሪያት ለአራቱ ባህሪያት የሚመግብ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለእሳት ባህሪያችን ፀሐይ ያወጣ፣ ለአፈር ባህሪያችን እህል ያበቀለ እሱ አሐዘ አጥባተኪ ወጠበው ሐሊበ ሐሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ ፍጥረትን ሁሉ ለምእመናን ስጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚህች ድንግል የሚሰጠውን ክብር ሌላ እሷ እንደ ማንኛውም ሴት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ጌት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባህሪያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እማንስት ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በስላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። ይኸውላችሁ መልአኩ እኮ ነው ሉቃስ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ ነቢያት መላእክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አላት። ይችን ከሌላው ጋር አትጨምር። ልዩ ድንቅ አድርገህ አመስግናት፣ ልዩ አድርገህ ውደዳት ማለቱ ነው። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን። መቅደሱን ለካው በሉ እስቲ፣ ውጩን ግን አትለካው። እመቤታችንና ሌላውን ምን አትበል ነው? አታስተካክል። እግዚአብሔር ይስጥልን። ሌላ ደግሞ መቅደሱን ለካው በሉ እስቲ። ምን አላችሁኝ? ውጩን ግን አትለካው በሉ እስቲ። መቅደሱን ለካው ማለት እወቀው ማለት ክርስቶስ በአምላክነቱ ይታመማል አትበል። እስኪ በሉ በምኑ ይታመማል አትበል? በአምላክነቱ ይታመማል አትበል። እንደማይታመም እወቅ፣ ልኩን እወቅ ማለት አምላክ የአምላክ መጠኑ ከሕማም ውጭ መሆን ነው። ለሱ መጠን የለውም።
ለሱ ሊነገርለት የሚገባው ይህ ነውና መቅደሱን ለካው ማለት አምላክ በአምላክነቱ እንደማይታመም እወቅ። ምሳሌ ሰው ሆኖ የለ እንዴት አይታመምም? እሺ ፀሐይ በዛፍ ላይ ወጣ ዛፉን በመታ ነው ጊዜ ፀሐዩን እንደማንመታው ፀሐዩን እንደማያመው ተመልከቱ። እሳት በብረት ላይ ሆኖ ብረቱን በመዶሻ ስንመታው እሳቱን እንደማያመው ስጋን በዱላ በገረፉት ጊዜ ነፍስን እንደማይመቷት የኔን አሁን የአባ ገብረ ኪዳን ቀኝ እጁን ግራ እግሩን ቢቆርጡት ነፍሴን መቁረጥ አይቻልም እንደማይታመም ፀሐይ በቆሻሻ ኩሬ ላይ ብታበራ ቆሻሻው እንደማያቆሽሻት አምላክ ሰው ሆኖ ስለመጣ ታመም አይባልም። ንጉስ ከድሃ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሱ ድሃ ሆነ እንደማይባለው ባለጸጋው አምላክ የኛን የድሆችን ስጋ ለብሶ ስለመጣ ወደ ድሃነት ተለወጠ አይባልም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ሊቁ ይሄንን ነው። እንዴት እንደ ምስኪን ከድሃ ቤት አደረ ይላል። ሰንበት ተማሪ ሲጸልይ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ ይላል። እንዴት ከድሃ ቤት አደረ እና እንደ ምስኪን ከሰማያት ወርዶ ይላል። ምስኪን ከሰማይ ይወርዳል እንዴ? ወደዚህ ነው ንባብ ለይቶ ነው ማንበብሽ። ንባብ ለይ እንደ ምስኪን ከሰማያት ወርዶ አይባልም። ምስኪን ከሰማይ አይወርድም። ምስጢሩ ምንድነው? እንዴት ከድሃ ቤት አደረ እንደ ምስኪን ወደዚህ ነው ንባቡ። ከዚያ በኋላ ተመልከቱ ምንድነው ከሰማያት ወርዶ ለብቻው ወደዚያ ንባቡ ማለት ነው። ለይቱ ካላነበቡት ችግር ነው ይባላል አይደል? ከቃሉ ጋር ናችሁ። አነባበው ወዲና ወዲህ ሲሆን ማለት ነው። ስለዚህ ይሄንን ለይታችሁ አውቁ። በእኛም ቢሆን ይሄን ወደዚህ ነው ይሄን ወደዚያ ነው ይላሉ አባቶች። ስናነብ ያኛውን ወደዚያ ውሰደው ይላሉ፣ ወዲኛው አምጣው ለየው ይላሉ። ለይቶ መተርጎም የሚገባው ለይቶ ማንበብ ሲቻል ነው። ስለዚህ አባቶቻችን ምስጢርን ትርጓሜን ንባብ ይቀድመዋል ይላሉ። ምስጢርን ትርጓሜ ይበሉ። ትርጓሜን ምን ይቀድመዋል? ንባብ ላለው ይጨመርለታል። ንባብ ላለው ትርጓሜ ይጨምሩለታል። ትርጓሜ ላለው ምስጢር ይጨምሩለታል ማለት ነው። ለይቶ ማንበብ ያልኳቸው ነው። እሺ በመለኮቱ አይታመምም በሉ እስቲ። በእሺ ውጩን ግን አትለካው ማለት በስጋው አይታመምም አትበል ማለት ነው። እስኪ በሉ ደግሞ በስጋው አይታመምም አትበል። ውጩን አትለካው ማለት ይሄ ነው። ስጋው አይታመምም አትበል። የክርስቶስ ስጋው አይታመምም አይባልም። በስጋው ክርስቶስ ስጋውና አምላክነቱ ማለትና በስጋውና በአምላክነቱ ማለት ልዩነት አለው። በስጋው ማለት ምን ማለት ነው? አንድ ነው። በአምላክነቱ ማለት አንድ። ስጋው ሲባል ግን ይለያል። ስለዚህ በስጋው ይታመማል፣ በአምላክነቱ አይታመምም። እንዲህ ስለሆነ ደግሞ ሁለት አምላክ ነው አትበል። ምክንያቱም አንተ ነፍስ አለ፣ ስጋ አለ። ሁለት ሰው መጣ አትባልም፣ አንድ ሰው መጣ ነው የሚባለው። ስጋን እንገርፋዋለን፣ ነፍስን አንገርፋትም። ስለዚህ ምን ይባላል? እገሌን ገረፍ ነው ይባላል። ክርስቶስ በሰውነቱ ታሟል፣ በአምላክነቱ አልታመመም። ስለዚህ ምን ይባላል? ነገር ግን እውነተኛ አንድ አምላክ ይባላል። ግን አምላክ ሞተ፣ አምላክ ታመመ ስንል አምላክ በአምላክነቱ ሞተ ማለት ግን አይደለም። በሰውነቱ ሞተ ነው የሚባለው ማለት ነው። ወትስጉቱሂ ምስጢር ዘይትረከብ ወዘይትነገር ይላል። ተመልከቱ። ሰው መሆኑ የማይመረመር የማይነገር ረቂቅ ምስጢር ነው ሰው መሆኑ። አምላክ ሰው የመሆኑ ነገር የማይመረመር ረቂቅ ምስጢር ነው። ከቃሉ ጋር ናችሁ? ረቂቅ ምስጢር ተመልከቱ። ትስጉት እሙን ወአኮ ምትሃት ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 36 ላይ ነው። እውነተኛ ሰው ሆነ እንጂ መስሎ በመታየት አይደለም። አንዳንድ ወንድሞቻችን ከክርስትና እምነት ውጭ ያሉት ምን ይላሉ? ኢየሱስ አልተሰቀለም መስሎ ታይቷቸው ነው ይላሉ። መስሎ ታይቶ ነው። ኢየሱስ አምላክ ነው። አምላክ ደግሞ አይሸነግልም። አምላክ አያስመስልም። አስመሳይ አይደለም። በእውነት ተሰቅሏል፣ በእውነት ሙቷል። ግን የሞተው ደግሞ አምላክነቱ ሞተ፣ ጌትነቱ ሞተ፣ መንግስቱ ተሻረ፣ ባህሪው ጠፋ ማለት ግን አይደለም። በስጋው ሞተ። ሰው ስጋውን እየደበደብ ነው፣ በስጋ እየደበደብ ነው። ነፍሱን እንደማንደበድባት ሁሉ ስጋውን ሰው በስጋው ሲሞት ነፍሱ እንደማትሞተው ሁሉ
ክርስቶስ በሰውነቱ ሲሞት በአምላክነቱ አልሞተም። ይሄም ማለት ሁለት ሰው ማለት አይደለም። ይሄንን ለይተህ በተዋሂዶ ከበረ ብለህ ተናገር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ አይን ያላችሁ እጃችሁን አውጡ። አይን ያላችሁ እሺ፣ እግዚአብሔር ይስጥልኝ። አይናችሁ የነፍሳችሁ ነው የስጋችሁ ነው? አይኔ ነው የምትሉ የስጋ አይን ነው የምትሉ? በሉ ንገሩኝ። ቅጩ አቤት። ስለዚህ የስጋችሁ አይን ካልሆነ ጥያቄ ንገራችሁ። ነፍሳችሁ እንግዲህ የስጋ አይኔ ነው ይሄ ብላችኋል። የነፍሴ አይደለም ብላችኋል። ራሳችሁ ነው ያላችሁት። ይሄ የስጋችሁ አይን ነው የነፍሳችሁ አይን ካልሆነ፣ ለምሳሌ ጌታ እንዲህ ብሏል፣ ሴትን አይቶ የተመኘ አመነዘረ ይፈረድበታል ይላል። አይቶ የተመኘ አሁን በነፍሳችሁ አይን ነው በዚህኛው አይን ነው የምታዩ ሴት? ንገሩኝ እንጂ በየትኛው አይን ነው የምታየው? በዚህኛው አይን የምታዩ ከሆነ ታዲያ ነፍስ ለምን ይፈረድባታል? እግዚአብሔር በነፍስ ያለ አግባብ ፈርዶባታል ማለት ነው። ምክንያቱም ነፍስ አላየችም። አይኑ የአንድ አይን ነው አትሉም እንዴ? የአንድ የሰው አይን ነው። የነፍስ አይን የስጋ አይን አይደለም። ይሄ የአንድ የገብረ ሥላሴ አይን የወለተ ማርያም አይን ነው የሚባለው እንጂ ይሄኛው የስጋ አይን ይሄኛው የነፍስ የሚባል የለም። ሁሉም የአንድ ሰው አይን። እስቲ የአንድ ሰው አይን በሉ ንገሩኝ እንጂ። አዎ። ስለዚህ ተመልከቱ። አሁን በእናንተና አሁን እጄ ሰረቀ፣ እኔ እጅ ቢሰርቅ ነፍሴን የሰረቀ ስጋዬ ነው። ነፍሴ እንዳትሉ አሁን ዳቦ ቢሆን የሰረኩት አድርገውና ነፍሴ እንዳትሉ ነፍሴ ዳቦ አያስፈልጋትም። አትበላም ኋላ መሞተች በኋላ። ታዲያ ማን የሰረቀ? ስጋ ነው አይደል? ስጋ ከሆነ እግዚአብሔር ለምን ሰርቃል ብሎ ይፈርድብኛል? ይሄም ደግሞ አንድ ጥያቄ ነው እኮ። አንድ አካል ነው አትሉም እናንተ ሰዎች? አንድ አካል በሉ እንጂ። ምን አላችሁኝ? አንድ አካል ነው ማለት ነው። ለምን መሰላችሁ? አሁን አንድ ጥሩ ወጥ ሰርተን ሽታው ሲሸተን ደስ ይለናል። ስጋን የሚያሸተው ነፍስ ነው። ነፍስ ነው ካላችሁ በዚሁ አፍንጫ ነው የምታሸቱት አይደል? ስጋ ነው ካላችሁ ደግሞ ሰውየው ከሞተ በኋላ ጥሩ ወጥ ስሩና ይሸተው እንደሆነ ማን ነው ታዲያ የሚያሸተው? እስኪ ንገሩ። አንድ ሰው በሉ እንጂ። ስለዚህ ምን ይላል እዚህ ላይ? ተጎልቶ የተቀመጠው የስጋ አፍንጫ ነው። ሽታውን ግን የምታጣጥመው ማናት? ነፍስ ናት። ስለዚህ ይፈረድባታል ማለት ይፈረድባታል። አሁን እኔ ገንዘብ ብሰጥ ለአንድ ድሃ ገንዘብ ብሰጥ ነፍስ ነው ስጋ ነው የሰጠን? ልስጥ የምትል ማንም የምታስብ ማናት? ነፍስ ናት። የሚሰጥ ማን ነው? ስለዚህ አሁን ስጋ ነው የሰጠን? ነፍስ ነው የሰጠን? አንድ ሰው በሉ እንጂ። አንድ ሰው ነው የሰጠን። ተመልከቱ። ግን ተመልከቱ፣ ይሄ ነው አንድ ግን ሁሉንም በአንድ ግብር በአንድ ባህሪ በአንድ ፈቃድ መስራት ነው። ክርስቶስ በስጋው ታመመ፣ በአምላክነቱ አልታመመም። ግን ስንት ነው እስኪ ንገሩኝ? አንድ ባህሪ በሉ እንጂ። ምን አላችሁኝ? እሺ፣ እዚህ አሁን ከቅዱስ ጊዮርጊስ ደብር ነው ያለን። አይኑ ተመልከቱ፣ መከራ ረከባ ነፍሳት ይሆሙ ለሰማዕት ይላል ቅዱስ ቄርሎስ። ሰማዕታት መከራ የተቀበሉት በምናቸው ነው ይላል። አሁን ቅዱስ ጊዮርጊስን በመንኮራኩር ሲፈጩት ነፍሱ ትፈጫለች አትፈጭም? በሉ ንገሩኝ እንጂ። አክሊል ሲቀዳጅ አክሊሉ ለነፍሱ ይደርሳታል አይደርሳትም? ለምን ዝም ብላችሁ አንድ አካል ትላላችሁ? ለምን? አይውላችሁ ህመሙ የሚሰማት ማን ናት? ነፍስ ናት። አሁን የሞተን ሰው እግሩ ቢቆራረጥ ያማል አያመውም? ስለዚህ የህመም ስሜት የማን ነው? መታመም ሳይ ማን ነው ደግሞ? የስጋ ነው። ነገር ግን ስንት ሰው ነው? አንድ ሰው ነው ማለት ነው። መፍራት የማን ነው? የነፍስ ነው የስጋ? ለምሳሌ አንድ ቀን እንገራችሁ። አሁን አንድ ሰው መጥቶ አያድርገውና በጆሮአችሁ ጥይት ቢተኩስ እዚህ አካባቢ እንደውም ጥይት ተለምዷል መሰል እንዳይተኮስ ደግሞ። ስለዚህ አንድ ሰው በጆሮአችሁ ቢተኩስ የምትፈራ ነፍሳችሁ ነው ስጋችሁ? ሰው ከሞተ በኋላ እዚህ ቢተኮስበት ይሰማል?
ስለዚህ በነፍስ ግን ሰውየው ስንት ሰው ነው? አንድ ሰው ነው። ስለዚህ ሰማዕታት በስጋቸው መከራ ተቀብለው ሕመሙ ግን ለማን ይቆጠራል? ለነፍስ ይቆጠራል። ክርስቶስም በስጋው ታሞ ሕመሙ ለምን ተቆጠረለት? ለአምላክነቱ ተቆጠረለት። ስለዚህ በሰው ተዋሂዶ ተመስሎ የክርስቶስ ምስጢር ይነገራል። ከቃሉ ጋር ናችሁ? ውጩን አትለካው ማለት ስጋው አይታመምም አትበል። አዎ ታሟል፣ ተርቧል፣ ተጠምቷል፣ ተቸግሯል ይላል በእውነቱ ማለት ነው። ዘይትዕረየነ ይላል ተመልከቱ። በሱታፊ ሕማማት በረሃብ ወበጽም ወበድካም ይላል ተመልከቱ። በረሃብ በድካም በጽም በመጠማት በመቸገር በመታመም በመድከም እኛን ይመስላል። ባለመታመም ሕይወት በመስጠት ብርሃን በመሆን በመፍረድ ኃይል በመስጠት ከአባቱ ጋር አንድ ነው። ከቃሉ ጋር ናችሁ? ምኑ ናችሁ ነው? ተማሪዎች ወደ ወንበር እየሄዱ ነው። ትምህርቱን እኔም ልጠቅለው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ ማወቅ የሚገባው ሰው ይሄንን ነው ማለት ነው። እሱ ከኛ ጋር በመታመሙ ከኛ ጋር አንድ ነው። ባለመታመም ከአባቱ ጋር አንድ ነው። አንተ ሐማሚ በከመሪናከ ምስሌነ ወአንተ ኢሐማሚ በከመሪናከ ምስለ አብ። ከአባትህ ጋር አንድ እንደመሆንህ አትታመምም። ከአባትህ ጋር አንድ ከመሆንህ አትታመምም። ከኛ ጋር አንድ እንደመሆንህ ትታመማለህ ነው። ከኛ ጋር እንደኛ ሰው በመሆንህ ታማሚ ነህ። ከአባትህ ጋር አንድ አምላክ በመሆንህ የማትታመም ነህ ይላል። ይሄንን ነው ውጩን አትለካው ያለ። ከቃሉ ጋር ናችሁ? ሌላ ምስጢር መቅደሱን ለካው፣ ውስጡን ለካው። በሰማዕታት የነፍስ መከራ እንደሌለባቸው እወቅ። በሰማዕታት የነፍስ መከራ እንደሌለባቸው እወቅ። መቅደሱን ለካው ማለት በሰማዕታት የነፍስ መከራ እንደሌለባቸው እወቅ። ውጩን ግን አትለካው ማለት በስጋ ግን መከራ የለባቸውም አትበል። ክርስቶስ ለክርስቲያኖች መከራ አስቀርቶላቸዋል ሲባል እስራትን ያስቀረ፣ ስደትን ያስቀረ፣ መታመምን ያስቀረ፣ መራብን ያስቀረ፣ መሰቃየትን ያስቀረ እንዲመስለን ያደርጋል ሰይጣን። ለክርስቲያን መከራ የለበትም አትበል። ውጩን አትለካው ማለት ስጋቸው በረፍት ይኑር አትበል። ክርስቲያን ለምን ይሰቃያል? ክርስቲያን ለምን ይታመማል? ክርስቲያን ለምን ይታሰራል? ክርስቲያን ለምን ይገፋል ብለህ በዚህ አታጉረምርም። መቅደሱን ተወው ማለት ስጋማ ይታመማል። ለምን ክርስቶስን መስሎ መታመም አለበት? ለክርስቲያን መከራ የለበትም የምትል አትሆን። ውስጡን ለካው። አዎ የክርስቲያን ነፍሱ መከራ የለባትም። ውጩን አትለካው። ስጋው ግን መከራ አይቀርለትም። ክርስቲያን ማለት ክርስቶሳዊ ከሆነ ክርስቶስ ተሰቅሎ በሰራት ቤተክርስቲያን እየኖረ ያለ መከራ አክሊል የሚቀበል ክርስቲያን አይኖርም። ስለዚህ መከራ አልባ ክርስትና የሚሰብኩልህን አትቀበል ሲል ውጩን አትለካዋል። አትጹም፣ አትጸልይ፣ አይብረድህ፣ ክርስቶስ ዋጋ ከፍሎልሃል፣ አንተ አትልፋ፣ አትድከም የሚሉን ሰዎች አትቀበል፣ ስጋ ይረፍ የሚሉትን አትቀበል ለማለት ውጩን አትለካው አለ። ከቃሉ ጋር ናችሁ? ውስጡን መቅደሱን ለካው። ሌላ ትርጉም ደግሞ መቅደሱን ለካው ምን ማለት ነው? አሕዛብ ሃይማኖት የሌላቸው ሰዎች መንግስተ ሰማያት እንደማይገቡ ወቅ ማለት ነው። መንግስተ ሰማያት አንዳንድ ሰው አለ ብቻ ዋናው የትም ሆነ መልካም ስራ እንጂ በየትኛውም ሃይማኖት ብትኖር ችግር የለም ይላል አንዳንድ ሰው። ቆይ እንገራችሁ አላችሁ። በጣም አሁን አንድ ጥያቄ ልጠይቅ ነው። በእጄ ያስኩትን ነገር ገምቱ። ውስጥ ነው። አቤት ስልክ፣ እሺ፣ ወረቀት 2000፣ መጽሐፍ 3000፣ መስቀል 4000፣ እስክብሪቶ 5000። አቤት ምን ምንድን አላችሁ? ስልክ፣ እሺ፣ መነጽር፣ እሺ፣ 7 ሆነ አይደል? ደግሞ ምን አላችሁ? ባዶ። እሺ፣ ሌላ
መታወቂያ እሺ 8 እሺ ባዶ 9 እሺ ሌላ አቤት ብር አይ መነኩሴ ብር በኪሱ አይዙ እሺ የመነኩሴ ገንዘብ ምዕመናን ናቸው እሺ ሌላ ላይተር ኦሬ ስላሴ ያለ እሺ በተዋሳቅ አታብዙ በጣም ጥሩ እውነቱ ግን ስንት ነው አቤት ንገሩኝ እንጂ አዎ እውነቱ ይሄ ምንድን ሆነ መስቀል ነው ሰዎች ስለ አንድ ነገር ብዙ ነገር ይናገራሉ እውነቱ ግን ስንት ይሆናል አንድ ይሆናል ሰዎች የተለያየ ሃይማኖት መስርተናል ይላሉ ስንት ትክክለኛ ሃይማኖት ይኖራል አንድ ነው የሚሆነው ማለት አንድ ሰውዬ ገብረ ስላሴ ይባላል ወይም ኃይለ ማርያም ነው እዚያ ማዶ አይተን አንዱ ወልደ ኪሮስ ነው ይላል አንዱ ደግሞ ገብረ ሚካኤል ነው ይላል አንዱ ደግሞ ወልደ አረጋዊ ነው ይላል አንዱ ወልደ ተክለ ሃይማኖት ይላል እውነቱ ግን ስንት ነው አዎ የሚያድን ሃይማኖት አንድ ነው ሁሉም ይድናል ዋናው ብቻ የትም መልካም ስራ የሚል እንዳትታለሉ ይሄን ነው የማያምን ሰው መንግስተ ሰማያት የሚገባ አይምሰልህ ማለት ነው ሁሉም ይድናል እግዚአብሔር እንደው አይጨክንም መሪ ይጨክናል እግዚአብሔር አይጨክንም ይሄን ሰው ሁሉ ፈጥሮ እንደው ሰዓት ሊማግደው ይላል አንዳንድ ሰው ያሸራው እንጂ እግዚአብሔር ፈራጅ ነው እኮ እውነተኛ ዳኛ ነው እንደዚያ ከሆነ ልብ ብላችሁ ስሙ ምን ማለት ነው እንደዚያ ከሆነ ወንጀለኛ ሰዎች በምድር ሊፈረድባቸው አይገባማ የሰማይ ወንጀል የሰሩ ሰዎች በሰማይ የማይፈረድባቸው ከሆነ የምድር ወንጀል የሚሰሩ ስለምን ይታሰራሉ እግዚአብሔር በምድር ፍትህ እንዳስጠበቀ በሰማይም ፍትህ ይጠብቃል የእግዚአብሔር ቸርነቱ ፍርዱን አይቃወምም ፍርዱ ቸርነቱን አይቃወምም እግዚአብሔር እንዲህ አለ ነው ስለዚህ የአሕዛብ መንግስተ ሰማያት የሚገቡ መስሎ ከነሱ ጋር እንዳትሆን ውጩን ግን ተወው ማለት ገሃነም ግን ይገባሉ ማለት ነው ውጩን ግን ተወው ማለት ገሃነም ግን ይገባሉ ገሃነም አይቀሩም አዎ እዚያ ይገባሉ ማለት ነው ከቃሉ ጋር ናችሁ አዎ እንደገና ደግሞ መቅደሱን ለካው ምኩራቡ ምን ይበል ነው ምኩራቡ ማነው ይቅርታ መቅደሱ ተባርኮ ቤተክርስቲያኑ ተባርኮ ይሰራል ውጩን ተወው ማለት ተባርኮ ያልተሰራ ግን በረት ነው ሊቀ ጳጳስ ያልባረከው ቤተክርስቲያን አይደለም የእግዚአብሔር መሰዊያም አይሆንም ተባርኮ የተጀመረው ነው በልዩ ሁኔታ የአምልኮ ስርዓት በቤተክርስቲያን የሚፈጸምበት ምክንያት ከዚህ የተነሳ ነው ስለዚህ እግዚአብሔር ምን አለ መቅደሱን ለካው አንድ ደግሞ መቅደሱን ለካው ማለት የመቅደስ ስርዓት ይኖረው የቅኔ ማህሌት ስርዓት ይኖረው የቅድስት ስርዓት ይኖረው ነው የተለካ ስርዓት አለው መጠኑ ነው ከዚህ አያልፍም ልኩስ ከዚህ ነው ለሁሉም ነገር ስርዓት ይኖረው ነው ቤተክርስቲያን በስርዓት የምትኖራት በስርዓት ተወልደናለች በስርዓት ታሳድገናለች በስርዓት ትቀብረናለች በስርዓት ታስነሳናለች በስርዓት ስትወልደን በተክሊል ከተጋቡ ሰዎች ተወልደናለች በ40 ቀን በ80 ቀን ከስላሴ እንድንወለድ ታደርጋለች ስርዓተ ቤተክርስቲያንን የአምላክን ስጋ የአምላክን ደም የሙሽራዋን ስጋ እያበላች የምታሳድግ እናት እንዴት ያለች ናት ይላል ሊቁ የክርስቶስን ስጋ ብልታ ታሳድጋለች በስርዓት ስትቀብረን በፍታት እንድንቀበር ታደርጋለች በስርዓት እንነሳለን ጻድቅ በቀኙ ኃጥ በግራው ማንም የማንን ስጋ ይዞ አይነሳም ሁሉም ስራውን ይዞ ይነሳል ስለዚህ ስርዓት ይኖራችሁ ለዚህ ነው ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሲናገር ገስጽዎሙ ለለ ሐውሩን በለ ስርዓት ያለ ስርዓት የሚኖሩትን ገስጿቸው ብሎ የተናገረ ያለ ስርዓት የሚኖሩትን ለቤተ ክርስቲያን ስርዓት አያስፈልጋትም የሚሉትን ውቀሷቸው ያለ ስለዚህ ኦርቶዶክሳዊት ቤተ ክርስቲያን የጋብቻ ስርዓት አላት የሞት ስርዓት አላት ስንሞት ስርዓት አላት የልደት ስርዓት አላት የምንኩስና ስርዓት አላት የክህነት ስርዓት አላት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሁሉ ነገሯ የተለካ ነውና አይንን ጆሮን አትለውም ጆሮን አይንን አትለውም እግርን እጅን አትለውም እጅን እግርን አትለውም እግርን ራስን አትለውም ራስን እግርን አትለውም ሁሉም በልኩ እንዲኖር ትነግረዋለች ሴቱን ተነመተሽ ካህኑን አትልም ሴቶች ለምንድነው ካህን የማይሆኑት ካላችሁ ወንዶች ለምንድነው የማይወልዱት መልስ ውስጥ የለም ለምንድነው የማይወልዱት አሁን እኛም እንግዲህ የመብት ጥያቄ ብሎ ይሁሉ ይጠይቅ እንደ እግዚአብሔር ሰላማዊ ሰው እንዴት እኛ እንደ ሴቶች አንጸንስም ማለት አለበት ይሄ ሰው እንዴ ነው እኮ ነው
እግዚአብሔር የሚገባንን ያውቃል። እግዚአብሔር ዓይን እንዳይሰማ ስላደረገው ዓይንን ጨቁኖታል? ንገሩኝ እስኪ። ጆሮስ ደግሞ ስለማይ ጆሮ ተጨቁኗል? አይደለም። ሁሉም የሚያምርበትን ሰጥቶታል እግዚአብሔር። ልክ አለው ለሁሉ ማለት ነው። ስለዚህ ስርዓትን መጠበቅ ይገባናል። ስርዓተ ጸሎት አለ፣ ስርዓተ ጾም አለ፣ ስርዓተ ያለባበስ ስርዓት አለ፣ የፀጉር አቆራረጥ ስርዓት አለ። እስኪ እንደው ምላችሁን ነገር የምትሰሙኝ ከሆነ እጃችሁን አውጡልኝ። ምላችሁን ነገር ልትሰሙ። በጣም ጥሩ። እግዚአብሔር ይስማችሁ። ከዛሬ ጀምሮ ምን ታከብራላችሁ? ስርዓተ ቤተክርስቲያን። እስኪ ስርዓተ ቤተክርስቲያን በሉ። ከዛሬ ጀምሮ እዚች የመጣ ሰው ፀጉሩን ኖርማል ይቆረጣል። እውነት ነው ሐሰት ነው? እስኪ ንገሩኝ። እሺ ወንድሞቻችን እጃችሁን አውጡ። እሺ ካላችሁኝ ማለት እመቤታችን ትስጣችሁ። ይህን ስርዓት አስተካክሉ። በቃ ተውት። ኦርቶዶክሳዊ እንሁንና እግዚአብሔርን እንርዳንን በለው። ሳንሆን እርዳን ብንለው በምን ይሰማናል? አለባበሳችሁን ማስተካክሉት። ከዛሬ ጀምሮ በሜዳ ላትጋቡ ደግሞ እጃችሁን አውጡልኝ። በሜዳው ላትጋቡ አውጡ። በሜዳ ላትጋቡ። እግዚአብሔር ያክብራችሁ። እሺ ወደ ግራ ሴቶች ከቁርጭምጭምጣችሁ በላይ ገልጣችሁ ላትሄዱ እጃችሁን አውጡ። ደረታችሁንም ላትገልጡ። እሺ ናላችሁ። እመቤታችን ትስጥልን ሁሉን ነገር በስርዓት። ሌላ ስርዓት ዘፈን ሞባይላችሁ ከዛሬ ጀምሮ ላትጭኑ እጃችሁን አውጡልኝ። እሺ እግዚአብሔር ያክብራችሁ። በጣም በእግዚአብሔር በእውነት መድኃኒዓለም በሚያውቀው በጣም እወዳችኋለሁ። እውነቴን ነው። ይሄንን ካደረጋችሁ እኔ ብጠላችሁ ተውት፣ እግዚአብሔር ይወዳችኋል። ስርዓት ይኖራችሁ። ጾሙንም በስርዓት ጾሙ። ከዛሬ ጀምሮ ደግሞ መዝሙረ ዳዊትና ውዳሴ ማርያም እንጸልያለን ብላችሁ ደግሞ አውጡልኛል። መዝሙረ ዳዊትና ምን ውዳሴ ማርያም እግዚአብሔር ይስጣችሁ። እሺ ከዛሬ ጀምሮ ሁላችሁም ንስሐ አባት ሊኖራችሁ ደግሞ እጃችሁን አውጡልኝ። እግዚአብሔር ይስጣችሁ። እስቲ ለሁሉም ልክ አለው በሉ። በልካችን እንድንኖር እግዚአብሔር ይርዳን። ለሁሉም ልክ ኑረን። ሌላው ሁሉም ልክ አለው። ብድግ ብሎ ጳጳሳትን መተቸት፣ ሊቃነ ጳጳሳትን መሳደብ፣ ፓትርያርክን መሳደብ፣ ካህናትን መሳደብ፣ መነኮሳትን መሳደብ፣ ዲያቆናትን መሳደብ ትተዋላችሁ አትተው? ማንንም ሰው በዘሩ መስደብ ትተዋላችሁ አትተው? በስርዓት ኑሮን በስራ እንድንሞት እግዚአብሔር ይርዳን። የተወሰኑ ነጥቦችን ልጨርስና ልንገራችሁና ልጨርስ። መቅደሱን ለካው በሉ እስቲ። ይሄ ስለዚህ ተመልከቱ። በቅኔ ማህሌት የሚደረገው በየት አይደረግም? በቅድስት አይደረግም። በቅድስት የሚደረገው በመቅደስ አይደረግም። ቅኔ ማህሌት ላይ ያለ መቅደስ ውስጥ የማይገባ ሰው አለ። ቅድስት ለምሳሌ የቆራቢዎች ነው። ቅድስቱ ሁለተኛው ክፍል የደናግላን የመነኮሳት መቆሚያ ነው ፊት ለፊት እና የቆራቢዎች ነው። ቅኔ ማህሌቱ ደግሞ እዚህኛው በካህናት ክፍል ካህናት ማህሌት ይቆማሉ። እግዚአብሔርን የሚያገለግሉበት መድረክ ነው። መቅደሱ ደግሞ ለካህናት ነው። ሁሉም እንደሚገባ። ስለዚህ መቅደሱን ለካው ማለት ዋጋ እንድከፍላቸው ማለት ነው። መቅደስ ውስጥ ያለውን አገልግሎት እባክህ ለካው። እግዚኦ ስንለካ እንዴት ሆነን እንገኘውን? ስርዓተ መቅደሱ መጠበቁን፣ ቅዳሴው በስርዓት መቀደሱን፣ ስርዓተ መስዋዕቱ በስርዓት መካተቱን፣ ካህናት ያለ ተንኮል ቅዳሴ መግባታቸውን፣ በስርዓት መቀደሳቸውን፣ ካህናት በዘር አለመከፋፈላቸውን፣ በመቅደስ ተከባብረው መኖራቸውን፣ በፍቅር መቀደሳቸውን፣ በንጽህና መቀደሳቸውን፣ ተገብቷቸው መቀደሳቸውን፣ ተገብቷቸው መግባታቸውን፣ ሰዓት አክብረው መግባታቸውን ለካው አለ። ይለካል። ይሄም እንግዲህ ይለካል። ስለቀደስን ብቻ እንጸድቅ፣ ስላስቀደስን ብቻ ማለት እንለካለን። ቅኔ ማህሌት ላይ ቅድስት ውስጥ ያሉት የሚቆርቡትን ሰዎች ለካቸው። መነኮሳትን የሚሉትን ለኳቸው። ማህሌቱን ለካው። ኩራት የለበት እንደሆነ፣ ትዕቢት የለበት እንደሆነ፣ መከፋፈል የለበት እንደሆነ፣ መነቃቀፍ የለበት እንደሆነ፣ አጉር የሆነ ዳንኪራ የለበት እንደሆነ፣ ፉከራ የለበት እንደሆነ ማህሌቱንም ለካው። ተለክተን እንድናልፍ እግዚአብሔር ይርዳን። በእውነቱ ማለት ሁሉንም ለካው። ሌላውሳ የሚሰግዱትን ሰዎች ለካቸው ማለት
መቅደስ የተባለ ክርስቲያን ነው። ክርስቲያኖችን ለካቸው መጥናቸው ነው። ሁላችንም መለኪያ አለን። አንዳንድ ጊዜ ሰይጣን ምን ሊለን ይችላል መሰላችሁ? ክርስቲያን ሳንሆን ክርስቲያን ሆነን እየኖርን እንዲመስለን ያደርጋል። በነገራችሁ ላይ ከመቅደሱ አንስቶ እስከዚህ ድረስ ያለው መላውን ክርስቲያን ሲወክል፣ ይሄ ደግሞ ይሄኛው ከቤተ ክርስቲያኑ አጥር ውስጥ ነው ያለ፣ ግን የቤተ ክርስቲያኑ ግርግዳ ግን አይደለም። ይሄ እዚህ ውስጥ ያለው ይሄኛው መሬቱ ማለት ነው። መሬቱ ከቤተ ክርስቲያኑ የተጠጋ ነው፣ ግን ደግሞ መቅደስም አይደለም፣ ቅኔ ማህሌትም አይደለም፣ አደባባይ ነው። አደባባይ የተባሉት ደግሞ ምንድናቸው? እነዚህ ቤተ ክርስቲያን ውስጥ ተጠግተው የክርስትና ሕይወት የሌላቸው ክርስቲያኖች ናቸው። እነዚህ እዚህ አደባባዩ ማለት። ከዚያ ውጭ ያለው ምንድን ነው? ያ አሕዛብ ናቸው። እነሱን አትለካቸው። ያ ማለት ምን ማለት ነው? እውነት ነው። ክርስቶስ የሚፈትነን እኛን ነው። የሚለካን እኛን ነው። መከራ እንዲመጣ የሚፈቅድልኛ ነው። እንዲህ እያልናው እነሱን የሰማይ ዋጋ ስለማይሰጣቸው በምድር እንዲመቻቸው ያደርጋል። እኛ ግን በሰማይ ዋጋችን ብዙ ስለሆነ ስንታሰርም ይፈቅዳል፣ ስንሰደድም ይፈቅዳል፣ ስንገፋም ይፈቅዳል። ሰይጣን ሲያሰቃየም ዝም ይላል። ለምን? ለካው እነሱን ተዋቸው፣ አሕዛብን እስከ መከር ተዋቸው፣ በመከራ አጭዳቸዋለሁ ብሏልና። ክርስቲያን የሚለካው ምንድን ነው? አንድ በሃይማኖት፣ ሁለት በእምነት፣ እየሰማችሁ ነው። ሶስት በቀኖና ቤተ ክርስቲያን፣ አራተኛ በሕግ፣ አምስተኛ በንጽህና፣ ስድስተኛ በመከራ ይለካል። ክርስቲያን የሚለካበት ይሄ ነው። የወርቅ ዘንግ የተባለ ምንድን ነው? የእግዚአብሔር ቃል ነው። የእግዚአብሔር ሕግ የወርቅ ዘንግ ይባላል። ንጹህ ነው፣ ነውር የለበትምና። የወርቅ ዘንግ የተባለ ክህነት ነው። የወርቅ ዘንግ የተባለ የሥላሴ ስልጣን ነው። በዚህ ይለካል ሰው። በምን ይለካዋል? በሃይማኖቱ። ሃይማኖቱ የሚገባ መሆኑን ቤተክርስቲያን ውስጥ የሚኖር ሰው ሥላሴ አንድም ሦስትም መሆናቸውን፣ አምስቱን የእምነት ምሰሶዎች በሚገባ ማወቁንና ማመኑን። አንድ ጊዜ ስሙኝ፣ በ10 ደቂቃ ልንገራችሁ ይሄንን አምስቱን አዕማደ ምስጢር። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆን እንዴት ይቻላል ብሎ ልብ ሊመረምረው ስለማይቻል ምስጢረ ሥላሴ ይባላል። ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው፣ ሶስት ሰው እንደማይባል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ውሱኑ መላ፣ ምሉ ተወሰነ ብለው ለሰው ይነግሩታል። አምላክ ሰው፣ ሰው መሆን፣ ውሱኑ መምላት፣ ምሉ መወሰን፣ ረቂቁ መግዘፍ፣ ግዙፉ መርቀቅ እንደምን ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ሥጋዌ ምስጢር ይባላል። ሰው ነፍስም ሥጋም ያለው ሲሆን ሁለት ሰው እንደማይባል። ሶስተኛ ውሃውን ቄሱ በባረከው ጊዜ ክርስቶስ ዮሐንስ ወንጌል ምዕራፍ 19 ላይ እንደተቀመጠው በዕለተ ዓርብ ከጎኑ ወዳፈሰሰው ውሃ ተለውጦ በዚያ ውሃ እንለወጣለን። የምናየው ቄስ የሚባርከው የምናየው ውሃ እንዴት ተለውጦ የአምላክ ማየገበው ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ጥምቀት ምስጢር ይባላል። ቁርባን ህብስቱን ቄሱ ሲባርከው የአምላክ ሥጋ ይሆናል። ማቴዎስ 26 ላይ ክርስቶስ ህብስቱን ሐሙስ ማታ ባርኮ ወደ ዓርብ ሥጋው እንደለወጠው፣ ወይኑን ቄሱ ሲባርከው በክርስቶስ ስልጣን የክርስቶስ ደም ይሆናል። ክርስቶስ የሐሙስ ማታውን ወይን ባርኮ የዓርብ ደም እንዳደረገው መቼ ሐሙስ ማታ። ይህንን ምስጢር የምናየው ህብስት እንዴት ወደ አምላክ ሥጋ ይለወጣል፣ የምናየው ወይን እንዴት ወደ አምላክ ደም ይለወጣል ብሎ ልብ ሊመረምረው አይቻልምና ምስጢረ ቁርባን ይባላል። ሰው ከፈረሰ ከበሰበሰ ነፍሱ ከሥጋው ከተለየች በኋላ አካል ነስቶ ነፍሱ ከሥጋው ተዋህዳ እንደገና ለፍርድ ይነሳል። ሰው ከፈረሰ ከበሰበሰ በኋላ ሰው ነፍሱ ከሥጋው ከተለየች በኋላ እንደገና እንዴት ይነሳል ብሎ ልብ ሊመረምር አይቻልምና ምስጢረ ትንሣኤ ሙታን እንኳን ሰው ስንዴ እንኳን ተዘርታ እንደገና ትበቅላለች። ይሄም ትንሣኤ ነው። ይሄንን ማመኑ በዚህ በሃይማኖት ይለካል። ይሄንን ማመኑና መቀበሉ የክርስቶስን ሰሞን የሥላሴን አንድነት ሶስትነትና ይሄን ምስጢር መቀበሉ ይለካል። በዚህ ላይ ጥርጥር የሌለበቱ መታመን፣ ለሃይማኖቱ ያለው ታማኝነት፣ በሃይማኖቱ ያለው ተወክሎ፣ በሃይማኖቱ ያለው መመስረት ይለካል፣ ይመዘናል። በዚህ ልክ ነው የምናልፈው ማለት ነው። በቀኖና ቤተክርስቲያን እንለካለን። ቤተክርስቲያን አኗኗር አለ። እንጀራ ስለተጋገረ
አንዱን መሶብ እንጀራ አንድ ጊዜ ቢጎርሱት ታንቆ መሞት አለ። ያጎራረስ አመጋገቡ ተቆርጦ ይበላል። ሥርዓተ ቤተ ክርስቲያን ማለት መጽሐፍ ቅዱስን የመመገብ ስልት ማለት ነው። የመመገብ ጥበብ ማለት ነው። ሌላ አይደለም። የመኖር ጥበብ ነው። ስለዚህ በቀኖና እንሰፈራለን፣ እንለካለን። የጸሎት ቀኖናችን፣ የምንኩስናው፣ የትዳሩ፣ የጾሙ፣ የጸሎቱ፣ የቅዳሴው ቀኖና ይለካል። ውሏችን ይለካል። አዳራችን ይለካል። ከዚያስ ደግሞ ከቤተ ክርስቲያን ጋር ያለን ሰባተኛው የነበረ ከቤተ ክርስቲያን ጋር ያለን ተዋሂዶ ይለካል። ማለዳ ለኪዳን መፍጠናችን፣ ከሰዓት ለቅዳሴ መምጣታችን፣ ከቤተ ክርስቲያን ጋር ያለን ተሳትፎ፣ ከቁርባን ጋር ያለን ግንኙነት፣ ቤተ ክርስቲያን ሳንገባ አለመዋላችን ይለካል። ሱታፌ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያንን መፈጸማችን፣ ምስጢረ ንስሐን፣ ምስጢረ ክህነትን ማክበራችን፣ ምስጢረ ቁርባንን፣ እነዚህ ሁሉ ነገሮች መፈጸማችን፣ ንስሐ መግባታችን ይለካል። ሰው ክርስቲያን የሚለካው ከቤተ ክርስቲያን ጋር ባለው ግንኙነት ነው። ስለ ሽቱ የተሰማ ሰው ሰምቶ መልካም ማዛ የሚኖረው የለም። ሽቱን የነካው እጅ ግን መልካም ማዛ ይኖረዋል። ቤተ ክርስቲያን ውስጥ የገባ ሰው ክርስቲያን ነው እንጂ ስለ ቤተ ክርስቲያን ውጭ ሆኖ የሚኖር ሰው ክርስቲያን አይደለም። ስለዚህ ከቤተ ክርስቲያን ተሳትፎ እግዚአብሔር አያርቀን። መሽቶባችኋል፣ ይገባኛል። መልእክቱ ይሄው ነው። ሌላውስ ከቤተ ክርስቲያን ጋር ያለን ሱታፌ ይለካል። ንጽህናችን ይለካል። አንድ ክርስቲያን ምልክቱ ይሄ ነው። እንዲህ ይላል መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 3 ላይ ተመልከቱ። ዘተወከለ ተመልከቱ በርዕሱ ይላል በክርስቶስ የታመነ ሰው ክርስቶስን ተስፋ ያደረገ ሰው ያንጽህ ርዕሶ ከመውቱ ንጹህ። ክርስቶስ ንጹህ እንደሆነ ራሱን ያንጻ። የክርስቶስ የሆነ ምልክት የክርስቲያን ምልክቱ ንጹህ ነው። ንጹህ ማለት እስካሁን የምትሰሩት ሱስና ኃጢአት ካለ ማቆም፣ ለሰራችሁት ኑዛዜ ክፋቱን ማቆም። ስንነጻ ንጽህናችን ተለክቶ እናልፋለን። ልብሳቸውን ያጠቡ ሰዎች ወደ ከተማይቱ ይገባሉ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 22 ላይ ልብስ የተባለ ስጋችን ነው። ስናነጻው እንገባለን። ይህንን ያደረገ ሰው በዚህ ምልክት ተመዝኖ ወደ ክርስቶስ ይሄዳል። ሌላው መመዘኛችን ሕግ ነው። ክርስቲያን ነን ብለን ስለተጠራን አንድንም ሕግ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እኔን የሚወደኝ ቢኖር ሕጌን ይጠብቅ ብሏል። ሰው ክርስቶስን መውደዱ የሚለካው ኢየሱስ 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 የሚል ስም በመጥራቱ ሳይሆን የኢየሱስ ክርስቶስን ሕግ በመጠበቁ ነው። ሕግ የክርስትና መለኪያ ነው። ሕግ የሃይማኖት መለኪያ ነው። በሕግ እንለካለን። በዚያ ተለክተን ካለፍን እንድናለን። መጨረሻስ በመከራ እንለካለን። ክርስቲያን የመከራ ሕይወት የግድ ያስፈልገዋል። የግድ ለምን የግድ የሚያስፈልገው? የግድ ከእንቅልፉ ቀንሶ መጸለይ ያለበት፣ የግድ ከምግቡ ቀንሶ መራብ አለበት፣ የግድ ነቀፌታን መታገስ አለበት። መከራ ክርስቶስን መሳተፊያ መንገድ ነው። እርሱ እንደተናገረ ምን አለ? የማቴዎስ ወንጌል ምዕራፍ 16 ላይ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ። አቡሊዲስ ሊቀ ጳጳስ ዘሮሜም የመዝጊያ ጥቅሴ ነው። ምን አለ መስላችሁ? ንሕነሰ ኦርቶዶክሳውያን ተጸዋይነ ሀበ ሱታፌ ወልደ እግዚአብሔር። እኛ ክርስቶስን ይላል ክርስቶስን እንድንሳተፍ የሰው ልጆች ወደዚህ ሱታፌ ተጠርተናል። ዘኮነ መዋቲ ተመልከቱ፣ ተሰቅሎ የሞተ ክርስቶስን እንሳተፈው ዘንድ መከራ እንቀበላለን። ክርስቶስን የምንከተለው ስለሱ በመራብ ስለሱ በመበረድ ስለሱ በመጠማት ስለሱ ቁሞ በማደር ስለሱ በመታገስ ነው እንጂ ስሙን የሚጠራ የእምነት ድርጅት ሁሉ ክርስቲያናዊ ነው ማለት አይደለም። ስለዚህ የምንለካው በምንድን ነው ካላችን በመከራ ነው። ቅዱስ ጳውሎስ እንዲህ አለ፣ እምከመ አረይነ ሕማመ ምስሌሁ ወንኤሪ ክብረ ምስሌሁ። በመከራ ከመሰል ነው በክብር እንመስለዋለን ይላል። እስኪ በሉ ሁላችሁ በክብር ምን እንለዋለን? እግዚአብሔር ይራባል አይራብም? አሁን እሱ በጾም ተጾሙ 40 ቀን እንደተራበ በጾም እንደመሰል ነው ደግሞ ባለመራብ እንመስለዋለን። ስለዚህ የምንጾመው ክርስቶስን ለመምሰል ነው። ክርስቶስን ያስመሰለችንን ቤተክርስቲያን የሰጠን እግዚአብሔር የተመሰገነ ይሁን። ሁላችሁም ጨርሻለሁ ትምህርቴን። ራሳችሁን በመከራ በንጽህና በሥርዓተ ቤተክርስቲያን በሕግ በሱታፌ ቤተክርስቲያን በእምነት በሃይማኖት ራሳችሁን ለኩ። እነዚህ 7 ነገሮች በደንብ እንድትይዙ ይፈልጋሉ። በየቀኑ ራሳችሁን ለኩ። ሃይማኖታዊ ዕውቀት አለኝ ወይ?
በትክክል ሃይማኖቴን ቆጥሬ ሰፍሬ አውቄ አምነዋለሁ ወይ ማለት አለባችሁ። አንድ እምነት አለኝ ወይ? አልጠራጠርም ወይ? እታመናለሁ ወይ? ለእምነቴ ታማኝ ነው ወይ ብላችሁ ደግሞ ራሳችሁን ጠይቁ። ከዚያስ በቀኖና ቤተክርስቲያን በሥርዓተ ቤተክርስቲያን እየኖርኩ ነው፣ በዓለም ሕግ ነው እየኖርኩ ያለሁት፣ በቤተክርስቲያን ሕግ በጥፋት ነው በሕይወት ሕግ ብላችሁ ራሳችሁን መርሙ። በቀን ጽፋችሁ ይሄንን አውሎ አዳራችሁን ይሄን እንድትመዝኑ እፈልጋለሁ። እኔ ከቤተ ክርስቲያን ያለኝ ሱታፌ ብዙ ቀን በዓለም ጥቂት ቀን በቤተ ክርስቲያን ነው ኑሮዬ። ከቤተ ክርስቲያን ጋር ያለኝ ከቅዳሴ ያለኝ ርቀት፣ ከንስሐ ያለኝ ርቀት፣ ከቁርባን ያለኝ ርቀት፣ ከኪዳን ያለኝ ርቀት ምን ያህል ነው ብላችሁ ራሳችሁንም ለኩ። ንጹህ እየነጻሁንም ማድር እየረከስኩ እየነጻሁንም ሙል እየረከስኩ ብላችሁ መንጻትም አለብን። በዚህ ራሳችን የለካን እንደሆነ የክርስቶስ መሆናችን በዚህ ይታወቃል። ተለክተን ጎለን ከመገኘት ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።